ዝም በሉ። ጠላት በዛባችሁ። ብዙ ሰው ይጠላችኋል። ሰው ለምንድነው አይወደኝም ብላችሁ ታስባላችሁ? ስለምትለፈልፉ ነው። ዝም ብላችሁ ስለምትናገሩ ነው። በማያገባችሁ ጥልቅ ስለምትሉ ነው። ጠላቶቻችሁ ለምንድነው የሚያሸንፏችሁ? ለምንድነው ሁሌ እናንተ ላይ የበላይነት የሚወስዱባችሁ? አስባችሁ ታውቃላችሁ? ሁል ጊዜ ግን እናንተ የምታስቡት የሆነ ችግር አለብኝ ብላችሁ ነው የምታስቡት። ይመስላችኋል? ችግር ስላለባችሁ ነው የምትሸነፉት? ችግር ስላለባችሁ ነው ሰው የሚጠላችሁ? በእኔ በኩል አይመስለኝም። እቺን ነገር ካስተካከላችሁ እርግጠኛ ነኝ ሰላማችሁን ታገኛላችሁ። አሸናፊነትን ታገኛላችሁ። ብዙዎች ይጠቀሙበታል። ብዙዎች ስላችሁ እቺ ምድር ከተፈጠረችበት ቀን ጀምሮ ያሉ ሰዎችን ነው እንጂ አሁን ላይ አብዛኛው ሰው እቺን ዘዴ ባለመጠቀሙ ጉድ እየሆነ ነው። ብዙዎች በብዙዎች ዘንድ በቁጥጥር ስር ውስጥ እየገባ ነው። ባላሰበበት ምክንያት ኪሳራ እየገጠመው ነው። ብቻ ብዙ ነገር እየገጠመ ነው። በዚህ ዓለም ላይ ግን ያሉ ጥቂት ሰዎች ግን እቺን ነገር ስለሚጠቀሙ አሸናፊነትን፣ የበላይነትን፣ ተወዳጅነትን፣ ተጽዕኖ ፈጣሪነትን ያገኛሉ። ይሄ ነገር ሁሉም ሰው ተሰጥቶታል። እዚህ ምድር ላይ ያሉ ሰዎች በሙላ እቺ ጥበብ ተሰጣቸዋለች። ግን ሰዎች እቺ ጥበብ እንዳለቻቸው ራሱ አያውቁም። በምሳሌ ብነግራችሁ አበበና ከበደ የሚባሉ ሰዎች አሉ። አበበ ጎበዝ ነው፣ ታታሪ ነው፣ ይለፋል፣ ይጥራል፣ መልካም ነው፣ ለሰው ቅን ያስባል። ግን እሱ ለመድረስ ያሰበበት ቦታ ሊደርስ አልቻለም። ሁሌ መንገዱ ላይ እንቅፋት ይገጥመዋል። እና አበበ ይጠይቃል፣ ለምንድነው የማይሳካልኝ? ጥሩ ሰው ነኝ፣ መልካም ሰው ነኝ፣ ሰውን አግዛለሁ፣ ሰውን እረዳለሁ፣ ለምንድነው የማይሳካልኝ ብሎ ራሱን ይጠይቃል። አበበ ለምንድነው ያልተሳካለት? ገምቱ እስቲ። እሺ ወደ ከበደ ደግሞ እንሂድ። ከበደ ብዙም አይለፋም፣ ብዙም ሲያጨናንቅም አጫጭር ነገር እየተጠቀመ ብዙን ጊዜ ይሳካለታል። በሰዎች ዘንድ ተወዳጅነትን በቀላሉ ማግኘት ይችላል። ሳያስመስል ወይም ደግሞ እዩልኝ ይስሙልኝ ሳይል በቀላሉ የፈለገውን ነገር ማሳካት ይችላል። ከበደ ለምንድነው የተሳካለት? የሁለቱ ሰዎች ምሳሌን ያመጣሁበት ምክንያት ብዙዎቻችን አጠገባችን ያለውን ነገር ስለማንመለከት ነው ብዙን ጊዜ ማይሳካልን፣ በህይወታችን ብዙ ችግር የሚገጥመን እና በዛሬ ቪዲዮ ላይ እንደ መፍትሄ ብዬ ያመጣኋት ነገር ከብዙ ነገር አንብቤ ያገኘኋት ትልቅ ጥበብ ነች። ዝምታ ነች። ዝምታ ብዙዎች አይረዷትም። ዝምታ ለብዙዎች ቀላል ነገር ትመስላቸዋለች። ዝምታ ለብዙዎች ሽንፈት፣ ክብር መነሳት፣ አላዋቂነት ትመስላቸዋለች። ግን እዚህች ዓለም ላይ ብዙዎች በዝምታ ምክንያት ይወድቃሉ፣ ይነሳሉ፣ ያሸንፋሉ፣ ይሸነፋሉ፣ ይከበራሉ፣ ይዋረዳሉ። ዝምታን ያወቃት ተጠቀመባት ይባላል። ዝምታን ደግሞ ያላወቀባት ተጎዳባት ይባላል። ዝም ስትሉ በዚህ ዓለም ላይ ያሉ ነገሮች በሙሉ ይከፈትላችኋል። ሚስጥር የተባሉ በሙሉ ነገሮች እናንተ ዘንድ ግልጽ ይሆናሉ። ለምሳሌ ብንመለከተው አበበ ያልተሳካለት ዝምታን ስለማይፈልግ ነው። ማለት ሰዎች ሲያወሩ ጣልቃ ይገባል። ሰዎች ሲያወሩ አያዳምጥም። ሰዎች ሲያወሩ ይበጠብጣል። ሰዎች ሲያወሩ የራሱን ሀሳብ በሌሎች ላይ በኃይል ለመጫን ይፈልጋል። በዚህ ምክንያት አበበ ይጠላል። አበበ የፈለገ ትጉ ሰራተኛ ራሱ ቢሆን
በሰዎች ዘንድ አይወደድም። ምክንያቱም ሰዎች ስለ ራሳቸው መናገር ነው እንጂ የሚፈልጉት ስለ አበበ ለማወቅ ምንም አይነት ጉጉት የላቸውም። አያገባቸውም። እነሱ እዚህ ምድር ላይ እስከመጡ ድረስ ስለ ራሳቸው ነው ማሰብ ያለባቸው። ስለዚህ አበበ ሁሌ እነሱ ዘንድ በመጣ ቁጥር በጉዳያቸው ጣልቃ እንደገባ ስለሚያስቡ አይወዱትም፣ ይጠሉታል ማለት ነው። ስለዚህ እንቅፋት ይሆኑታል። አበበ ደግሞ በተናገረ በለፈለፈ ቁጥር ስለሱ ሁሉም ነገር ያውቃሉ ማለት ነው። ስለሱ ሁሉም ነገር አወቁ ማለት በቀላሉ ለመጣል ይመቻቸዋል ማለት ነው። ስለዚህ አበበ በቀላሉ በራሱ ዝም ባለማለቱ ምክንያት በዚች በትንሽ ዝምታ ምክንያት ለውድቀት ይዳረጋል ማለት ነው። ምክንያቱም ሁሉም ሰው ሚስጥሩን ያውቃል። ሁሉም ሰው ያውቀዋል። ሁሉም ሰው ምን እንደሚናገር ያውቃል። አሁን ላይ ወይም ደግሞ ወደፊት ምን ለመናገር እንዳሰበ ስለሚያውቅ ይናቃል። ከሰዎች ጋር ራሱ ቢጣላ ሰዎች በቀላሉ ተጽዕኖ ውስጥ ማድረግ ይችላሉ። ምክንያቱም በሚለፈልፈው ወይም ደግሞ በሚናገራቸው ቃላቶች ምክንያት ምን እንደሚያስብ፣ ምን እንደሚናገር፣ ወደፊት ላይ ምን አይነት ውሳኔ እንደሚወስን በቀላሉ መረዳት ስለሚችሉ ነው ማለት ነው። በተቃራኒው ደግሞ ከበደን ደግሞ እንየው። ከበደ የሚሳካለት በጣም ታታሪ ስለሆነ ወይም መልካም ስራ ስለሰራ ወይም ደግሞ እንትን ስለሆነ ጎበዝ ስለሆነ ወይም ደግሞ ምጡቅ ስለሆነ አይደለም። ከበደ የተሳካለት የዝምታን ጥበብ ስለተረዳ ነው። ሰዎች ሲናገሩ ጣልቃ አይገባም። ሰዎች ሲናገሩ ያዳምጣል። ቃላቶቻቸውን ሰባብሮ ምን ለማለት እንደፈለጉ ይረዳል፣ ያጠናል። ስለሱ ጥቂት ነገር ነው ብቻ ነው የሚናገረው። ስለራሱ መግለጽ አያስፈልገውም። ምክንያቱም ድርጊቱ ስለሚገልጽ ሰዎች በሚናገሩበት ጊዜ ያዳምጣል፣ ይሰማል፣ ያጤናል እና በዚህ ምክንያት ሰዎች ይወዱታል ማለት ነው። ሌላው ደግሞ ሰዎች ለምሳሌ ጠላት ራሱ ቢነሳበት ከበደን ማወቅ በጣም ይከብዳቸዋል ያ ጠላት ማለት ነው። እንዴት ብላችሁ? ስለሱ ምንም ነገር አያውቁም። እንዴት እናጥቃው ራሱ ቢሉ ማለት ነው ከበደ ምን አይነት ሰው እንደሆነ፣ አላማው ምን እንደሆነ፣ ምን አይነት ታክቲክ እንደሚጠቀም ስለማያውቁ ከከበደ ጋር መጣላት ማለት ወዲያውኑ ሽንፈት እንደሆነ ስለሚረዱ ከበደን ለጥል አያስቡትም ማለት ነው። ቢጣሉ ራሱ ከበደ እንደሚያሸንፋቸው ስለሚያውቁ ኦልሬዲ አይዳፈሩትም ማለት ነው። ስለዚህ ከበደ በቀላሉ ሰዎች ላይ ተጽዕኖ መፍጠር ይችላል ማለት ነው። ዝም በማለቱ ምክንያት ማለት ነው። አበበ ግን ስለሚለፈልፍ፣ ስለሚናገር አውቃለሁ ስለሚል ብቻ በሰዎች ዘንድ ከበሬታን ያጣል ማለት ነው። ከበሬታ ደግሞ አጣችሁ ማለት ለራሳችሁ ያላችሁ አመለካከት ይጎላል ማለት ነው። ይሄ ደግሞ ሽንፈትን ይሄ ደግሞ ውርደትን ያከናንባችኋል ማለት ነው። ወይም ደግሞ በራስ መተማመናችሁ እንዲጎድል ያደርጋል ማለት ነው። ስለዚህ ዝምታ ወሳኝ ናት ለማለት ነው የዛሬ ቪዲዮን የሰራሁት። እሺ ተመልካቾቼ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር በማድረግ የቻናሉ ምርጡና ታማኝ ቤተሰብ ይሁኑ። አመሰግናለሁ።